ሰላም እንዴት ናችሁ? ዛሬ እንደተለመደው ጠቃሚ በሆነ ቪዲዮ መጥቻለሁ። እሱ ምንድነው ስልካችን ላይ ያሉ አፕሊኬሽኖች እንዴት በቀላሉ ማግኘት እንደምንችል አሳያችኋለሁ። ብዙዎቻችሁ ስልካችን ላይ ብዙ አፖችን እንጠቀማለን። ከመብዛታችሁ የተነሳ በቀላሉ ማግኘት እንቸገራለን። ስለዚህ ይህንን ችግር ዛሬ ሙሉ በሙሉ እንፈታዋለን። ከናንተ የሚጠበቀው እስከመጨረሻው ድረስ አብራችሁ መቆየት ነው። ልክ እንደዚህ ጠቃሚ ቪዲዮ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጉ። ቪዲዮ ከጠቀማችሁ ደግሞ ላይክ ማድረግ ትችላላችሁ። አሁን ቀጥታ ወደ ስቲንጎቹ እንገባለን። እሺ መጀመሪያ ወደ ስቲንግ እንገባለን። ከዛ ወደ ስቲንግ ገባን በኋላ እዚህ ጋር ሎክ ስክሪን ትላችሁ እሷን አንድ ጊዜ እንነካታለን። እቺኛው አንድ ጊዜ እንነካታለን። ከዛ በመቀጠል እናደርጋለን እዚህ ታች አፕ ሾርት ከትስ የምትላቸው እዚህ ጋር አፕ ሾርት ከትስ እሷን አንድ ጊዜ እንነካታለን። ከዛ በመቀጠል እዚህ ጋር ምንድነው የሚያስመርጠን ልክ አፕሊኬሽናችን ማለትም ስልካችን ፓወር በተን ስናከው መጀመሪያ የሚመጣልን ፔጅ አለ አይደለ? ውጭ ላይ ፓስወርድም ሳናቅ መጀመሪያ ላይ እሱ ጋር በቀላሉ ብዙ ጊዜ የምትጠቀሟቸው አፕሊኬሽን ወይ ለስራ ሊሆን ይችላል፣ ተማሪ ከሆናችሁ ለትምህርት የምትጠቀሟቸው ካሜራ ሊሆን ይችላል። በቀላሉ የምትፈልጉትን ነገር መጀመሪያ ላይ ፓስወርድ ሳታስገቡ መጀመሪያ ላይ እንዲመጣላችሁ ከፈለጋችሁ ነው ማለት ነው። ይሄን ስቲክ የምትጠቀሙት ለምሳሌ እዚህ ጋር ሌፍት ሾርት ከት ይላል፣ እዚህ ጋር ደግሞ ራይት ሾርት ከት ይላል። ሌፍት ሾርት ከት ማለት በግራ በኩል ነው። ይሄ ካሜራ ነው ያለው ከታችም ይጽፍልኛል በሰማያዊ ያችሁት እዚህ ጋር ካሜራ አለ። ይሄ ደግሞ በራይት በኩል የሚገኘው ደግሞ ራይት ሾርት ከት ነው ማለት ነው። እሱ ደግሞ ካላንደር ነው ማለት ነው። ስለዚህ አሁን ለምሳሌ ይሄን እንዴት እንደምታስተካክሉ እንገራችሁ። አሁን ለምሳሌ ሌፍት ሾርት ከት የምትለውን አንድ ጊዜ እንነካታለን። ከዛ መቀጠል አሁን እንደምትፈልጉት አሁን ለምሳሌ እኔ ጋር ካሜራ ነበረ። ሻው ለምሳሌ ካልኩሌተር ላድርገው። አንድ ጊዜ ካልኩሌተርን ትነኩታላችሁ። ከዛ ያችሁት ራሱ ይሄው እንደዚህ ይቀየራል ማለት ነው። የሁለተኛው ደግሞ ራይት ሾርት ከት የሚለው ነው። እሱ ደግሞ አንድ ጊዜ እንንካት። ከዛ ሷለው ለምሳሌ ሌላ ምናርጋት ካሜራ እናርጋት። ካሜራ ስንነካት ነው ሆነች። ይሄው በራይት በኩል ካሜራ ሆነችልን ማለት ነው። ይሄ መጀመሪያ ልክ ፓወርት እንደነካችሁት መጀመሪያ ፔጅ ልክ ስልካችሁ እንደበራችሁት ይመጣላችኋል ማለት ነው። በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ይሄ የመጀመሪያው ሾርት ከት ማለት ነው። ሁለተኛውን ላሳያችሁ። ከዚህ ልውጣ፣ ከመጀመሪያው ጀምሮ ላሳያችሁ። ይሄም እዛው ሴቲንግ ላይ እንገባለን። ከዛ በመቀጠል ደግሞ ዲስፕሌይ የምትላለች እሷን አንድ ጊዜ እንነካታለን። ከዛ በመቀጠል ምን እናደርጋለን? ዝቅ እናደርጋትና እዚህ ጋር ኢዲግ ስክሪን ትላለች። አያችኋት? እዚህ ጋር ኢዲግ ስክሪን የምትላለች እሷን አንድ ጊዜ እንነካታለን። ከዛ ምን እናደርጋለን? ይሄ መጀመሪያ ኢዲግ ፓናልስ የምትላለች እሱ መጀመሪያ ያለችው እሷን ኦን እናደርጋታለን። ከዛ ምን ይመጣልና እዚህ በነጭ በኩል እዚህ ጋር ዳር ላይ መጨረሻ እዚህ ዳር ላይ ይመጣልናል ማለት ነው። እንደዚህ እሷን አንድ ጊዜ ወደ ጎን ሳብ እናደርጋታለን። ከዛ ይሄው ከዚህ በፊት አድ ስላረኩበት ነው። እናንተ አድ ወይም እዚህ ጋር ኮንተንት ለማጠራቀም ወይም እዚህ ጋር ለማድረግ ከፈለጋችሁ ምን ታደርጋላችሁ? ፕላስ ምትለዋለች አይደል? እሷን +1 ትነካታላችሁ። ከዛ እዚህ ጋር አፕሊኬሽኖቻችሁ ያመጣላችሁ። ከዛ ለምሳሌ ላይ ካልኩሌተር አሁን እዚህ ጋር አለች አይደል? እሷን አንድ ጊዜ ስነካት ያያችሁ እዚህ ጋር ትመጣለች ማለት ነው። የማይነስ ምልክቱን ስትጫኑት ደግሞ መልሳ ወደ ቦታ ትመለሳለች ማለት ነው። ይሄው እንዲህ ያደርጋችሁ መጨመር መቀነስ ትችላላችሁ ማለት ነው። እሺ ይሄ ደግሞ ሁለተኛው ነው ማለት ነው። እሺ አሁን ደግሞ ሶስተኛውን ላሳያችሁ። በዛው በነጋችን ይሄ ላይ ብቻ ሳይሆን ለምሳሌ እዚህ ጋር ኤዲት ትላለች አይደል? መጨረሻ ላይ እሷን አንድ ጊዜ ትነኳት እንደዚህም በቀላሉ ኤዲት ማድረግ መጨመር መቀነስ እንደፈለጋችሁ ማድረግ ትችላላችሁ ማለት ነው። በቀላሉ እንደዚህ አድርጋችሁ መጠቀም ትችላላችሁ። አንድ ደግሞ ሶስተኛው ደግሞ ይሄ ብዙዎቻችሁ የምታውቁት ይመስለኛል። አሁን ለምሳሌ አንድ ላይ ፎልደር ማለት ወይም አንድ ላይ ማጣር ብዙ ጊዜ የምትሰራችሁ ወይም ተያያዥነት ያላቸው ነገሮች ሊሆን ይችላል። እነዚህን አንድ ላይ ሰብሰብ ለማድረግ ወይም አንድ ላይ ለማግኘት እናደርጋለን። አሁን ሴቲንግ ነው እነዚህን አራቱን እሺ አንድ ላይ ላድርጋቸው። ከዛ ምን አደርጋለሁ? እዚህ ጋር አንዱን አፕሊኬሽን መርጬ ጫን ብዬ ይዤዋለሁ። ከዛ እዚህ ጋር ምን ትላለች? ሰሌክት አይተም ትላለች አይደለ? እሷን አንድ ጊዜ ስትነኳት ሰሌክት ሆነች። ከዛ እዚህ ጋር አራቱንም ልካቸው
ከዛ ስትነኳቸው ምን ይሆናሉ? ሰሌክት ይሆናሉ። ከዛ እዚህ ላይ ያያችሁት አይደለ? ከላይ ሰሌክት ፎልደር ምትላለች እሷን ትነኳታላችሁ። ከዛ ምን ይሆናሉ? እንደዚህ ሰሌክት ሆነው አንድ ላይ ይቀመጣሉ በፎልደር ማለት ነው። አሁን እዚህ ላይ ምን ማድረግ ትችላላችሁ? ከፈለጋችሁ ስም መስጠት ትችላላችሁ። አሁን እዚህ ጋር ኢንተር ፎልደር ነው የሚላል። እሷን ስትነኳት ለምሳሌ አሁን ልበለው አሁን አልኩት። ከዛ ራይት ስትነኳት ይሆንላችኋል ማለት ነው። ሌላ ደግሞ እዚህ ጋር ከለር መምረጥ ትችላላችሁ። ለምሳሌ አረንጓዴ ነገሯን ላርጋት፣ እሷን ሳረጋት ያው አረንጓዴ ትሆናለች ማለት ነው፣ ባክግራውንዱ ማለት ነው። ሌላኛው ደግሞ እዚህ ጋር አድ አፕስ ምትደርሷ ደግሞ የፈለጋችሁትን አፕ ለመጨመር ለመቀነስ፣ አሁን ለምሳሌ እዚህ ጋር ካልኩሌተር እና ካላንደር ልጨምራቸው። ከዛ ሁለቱን ሰሌክተር አረኳቸው አይደለ? ከዛ አድ ስላቸው ያው ይጨምራሉ በቀላሉ ማለት። ስለዚህ እንደፈለጋችሁ መቀነስም ትችላላችሁ፣ መጨመርም ትችላላችሁ፣ ማውጣትም ከፈለጋችሁ። አሁን ለምሳሌ ሴቲንግ ላውጣት ብል ጫን ይዤ እንዲህ ወደ ላይ ሳረጋት ይሄው ወደ ቦቷ እንደዚህ ማውጣት እንችላለን ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እነዚህ ሴቲንጎች እንደጠቀሟችሁ እርግጠኛ ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ እኛን መደገፍ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ሆኖልን